እዚህ ፕላትፎርም ላይ ገብታችሁ ገንዘብ ለመቁጠር ለምታስቡ ሰዎች አሳዛኝ ዜና አለኝ። ከዚህ በፊት ጆይን አድርጋችሁ እየቆጠራችሁ ያላችሁ ሰዎች ፕሊዝ በምንም አይነት ታምር ሞኔታይዜሽናችሁ እንዳይነሳባችሁ። ምክንያቱም ጃንዋሪ 1 2027 ጀምሮ ዩቲዩቦች ኦፊሻሊ አናውንስ እንዳደረጉት ከሆነ ድሮ 1000 ሰብስክራይበር እና 4000 ዋች አወር የነበረው ኦፊሻሊ ወደ 8000 ዋች አወር አድጓል ማለት ነው። በአንድ አመት ውስጥ 8000 ዋች አወር ከሌላችሁ ለሞኔታይዜሽን ማመልከት አትችሉም። እዛ ቀን ሳይደርስባችሁ ቶሎ ቶሎ ብላችሁ ቪዲዮ እየፖስታችሁ ለመቃረብ ጫፍ ላይ ያላችሁ ሰዎች አፍጥኑት። ሌላው ደግሞ በሾርት ቪዲዮ በፊት የነበረው 10 ሚሊዮን ቪው ወደ 20 ሚሊዮን ቪው አድጓል ማለት ነው። በ90 ቀናቶች ውስጥ ካገኛችሁ በሾርት ሞኔታይዜሽን ሎንግ ፎርማት ማስታወቂያ እንዲገባላችሁ ሙሉ ለሙሉ ቻናላችሁ ሞኔታይዝ ሆኖ ገንዘብ እንድትሰሩ እነዚህ ሪኳየርመንቶች በሚቀጥለው ዓመት በዚህ ልክ ያድጋሉ። ከዚህ ጋር በተያያዘ የክሊክ ዊሳሚ አፕሊኬሽኖች ላይ ለአዲስ ጀማሪ ለሆናችሁ ሰዎች ለኤዲቲንግ ኮንተንት ክሬት ለማድረግ ለምታስቡ ሰዎች ትሬኒንጎችንም በነፃ እያጋራን ስለሆነ አፕ ስቶር ላይም ፕሌይ ስቶር ላይም ክሊክ ዊሳሚን ዳውንሎድ አድርጉት፣ ይጠቅማችኋል። ምን ያህል ሶሻል ሚዲያው ከበድ እያለ እንደመጣ እንግዲህ የምታስተውሉት ነው ማለት ነው። እናንተስ እስቲ ምን ተሰማችሁ? ስንቶች አወር ላይ ነው ሳሁን ያለው ዩቲዩባችሁ? ምናልባት ይሄን ቪዲዮ ዩቲዩበሮች እያያችሁት ከሆነ ዩቲዩብ ያላችሁ ሰዎች ቴክ ኬር ለማለት ወዳለው ይሄንን ዜና ይዤላችሁ የመጣሁት ክሊክ ዊሳሚ ነኝ። ኦፊሻል የዩቲዩቦችን ድረገጻቸው ላይ ቼክ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ባባይ።